ብስሚላህ ራህማን ራሒም። በሪራ ሰሓቢያ ነች፣ ሙጊት ባሏ ነው። ሁለቱም በባርነት የሚያገለግሉ የሰው አገልጋዮች ናቸው። ሙካተባ ይባላል። የተወሰነ ገንዘብ አንድ ባሪያ ከከፈለ ራሱን ነፃ ማውጣት የሚችልበት አይነት ስርዓት ማለት ነው። እስልምና ባርነትን በጣም በሚገርሙ መንገዶች ከማህበረሰቡ እንዲወጣ አድርጓል። ከነዛ ውስጥ አንዱ ሙካተባ የሚባለው ስርዓት ነው። ይህ ድሮም የነበረ አንድ ሰው ከባርነት ራሱን ነፃ ለማውጣት የሚገባው ኮሚትመንት ነው። ያን ኮሚትመንት ከፈጸመ በኋላ ነፃ ይወጣል። ከባርነት ነፃ ለማውጣት እስልምና የተጠቀማቸው በርካታ መንገዶች ውስጥ አንዱ ሰዎች አንድ ጥፋት በሚያጠፉበት ጊዜ የዒባዳ አይነት ከፋራ በሚኖርበት ጊዜ በከፋራ መንገድም ይህን አይነት አውጡ እየተባለ ነፃ የማውጣት ስርዓትም አለ። እንደዚሁ ባሪያን ነፃ ማለትም በጣም ትልቅ ክብር ያለው አላህ ሱብሓነሁ ወተዓላ ዘንድ በጣም ብዙ አጅር የሚያስገኝ መልካም ስራ ነው። አላ ኩሊ ሓል በሪራ በባርነት ከምትኖርበት ዓለም ወጥታ የራሷን ነፃነት ማግኘት ቻለች። በሙካተባ የገባችውን ኮሚትመንት በመፈጸም ነፃ ሆነች። በባርነት ዘመኗ ባሏ የሆነውና የልጆቿ አባት የሆነው ሙጊት ከሱ ጋር መቀጠል ፈቃደኛ አልሆነችም። መጀመሪያ ያደረገችው ነገር ከሱ ጋር መለያየት ነበር። ምክንያቱም አሁን እሷ ነፃ ሰው ነች፣ እሱ ደግሞ በባርነት ነው ያለው። ስለዚህ ከሱ ጋር አልኖርም ትልና ከሙጊት ትርቃለች። ሙጊት በጣም ይወዳት ነበር። በመዲና መንገዶች እየዞረ ይለምናት ነበር። እባክሽን ጥለሽኝ አትሂጂ ይላት ነበር። ነቢዩ ዓለይሂ ሰላቱ ወሰላም ካጎታቸው አባስ ጋር በመንገድ ላይ ሲሄዱ የሙጊትን ሁኔታ ያዩና ያ አባስ አላ ተዕጀቡ ሚን ሑቢ ሙጊትን በሪረተን በሪራን ምን ያክል እንደሚወዳት ሙጊትን ስታይ አይገርምህም? እንዲያሉ ነቢያችን ሰለላሁ ዐለይሂ ወሰለም ወሚን ቡግዚ በሪረቲ ሙጊተን በሪራ ደግሞ ሙጊትን የምትጠላው ነገር አይገርምህም ወይ? አትደነቅም ወይ? እሱ ምን ያክል እንደሚወዳት እሷ ደግሞ ምን ያክል እንደማትፈልገውና እንደምትጠላው ስታይ አይደንቅህም ወይ? ያሉ ነቢያችን ሰለላሁ ዐለይሂ ወሰለም። ሙጊት ብዙ ጥረት አደረገ፣ ሊሳካለት ስላልቻለ መጨረሻ ወደ ነቢዩ ሰለላሁ ዐለይሂ ወሰለም ሄደና እባክዎት ሽምግልና ይሄዱልኝ አላቸው። በሪራን ይለምኑልኝ አላቸው። ነቢዩ ሰለላሁ ዐለይሂ ወሰለም ሄዱና አንቺ በሪራ ሆይ ለው ራጀዕቲሂ ምነው እንደው ይህንን ትዳር ብትመልሹ አይሻልንም ወይ? እሱ ባለቤትሽ የነበረ የልጆችሽ አባት ነው፣ ብትመለሽ ምናለ ብለው ነቢ ሰለላሁ ዐለይሂ ወሰለም ሽምግልና ሄዱ። በሪራ አንድ ጥያቄ ጠየቀቻቸው። ያ ረሱለላህ ሰለላሁ ዐለይሂ ወሰለም ተእሙሩኒ፣ ትዕዛዝ ነው ይህ አንተ የአላህ መልክተኛ ብላ ጠየቀቻቸው። ነቢ ሰለላሁ ዐለይሂ ወሰለም ላ ኢነማ አነ ሻፊዑን አሉ። ነቢ ሰለላሁ ዐለይሂ ወሰለም ኢነማ አነ ሻፊዑን፣ እኔ እንኳ ትዕዛዝ ሳይሆን እያዘዝኩሽ ሳይሆን ሽማግሌ ሆኜ ነው የመጣሁት፣ እየሸመገልኩ ነው እንጂ እያዘዝኩ አይደለም አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ይህኔ በሪራ ላ ሓጀተ ሊ ፊህ፣ እሱ ጋር ምንም ጉዳይ የለኝም ብላ ጉዳዩን ዘጋች። እዚህ ላይ የምንወስዳቸው በርካታ ትምህርቶች አሉ። አንደኛ የሴት ልጅ መብት የተጠበቀ መሆኑን እንረዳለን። ሴት ልጆቻችን እገሌን አንፈልግም ካሉ፣ እገሌን አልፈልግም አላገባም ካለች አንዲት ሴት መገደድ የለባትም። ማስገደድ ዙልም ነው፣ በጣም ከባድ ግፍ ነው። ከማትወደው ካልፈቀደችው ወይም ከማትፈልገው ሰው ጋር እንድትኖር መገደድ የለባትም። ቢያንስ ዝም ካለች እንኳ ሐያዋ ነው ተብሎ ዝምታዋ እንደ ሽታ ይወሰዳል። አፍ አውጣ ግን አልፈልግም ካለች አትገደድም አንዲት ሴት። ሁለተኛ ነቢዩ ሰለላሁ ዐለይሂ ወሰለም የሀገር መሪ ከመሆናቸው ጋር በጣም በርካታ ኃላፊነት ከመሸከማቸው ጋር አንድ ባሪያ ለላካቸው ሽምግልና
ተቀብለው ሄደዋል። ነቢ ሰለላሁ ዐለይሂ ወሰለም ለነቢዩ ዐለይሂ ሰላቱ ወሰላም ባሪያም ይሁን ጨዋ፣ ሀብታም ይሁን ደሃ ሁሉም እኩል ነው ለእርሳቸው። ሁሉንም ያስተናግዱ ነበር። ይህ ባህሪ እኛ ጋር አለ ወይ? ራሳችንን መገምገም ያስፈልጋል። ሶስተኛ ሽምግልናን ኖ መባል ነውር አይደለም። ነቢዩ ሰለላሁ ዐለይሂ ወሰለም እኮ የሄዱበትን ሽምግልና አልተቀበለቻቸውም በሪራ። እንዴት እኔ ነቢይ ሆኜ የኔን ሽምግልና እንዴት አትቀበይም አላሏትም። ነቢዩ ሰለላሁ ዐለይሂ ወሰለም ቢያዟት ኖሮ ትእዛዛቸውን ደግሞ ትቀበል ነበር። ግን እኔ ማዘዝ አይደለም በዚህ ጉዳይ የማዝበት ጉዳይ አይደለም፣ ኢነማ አነ ሻፊዕ ነው ያሉት ነቢ ሰለላሁ ዐለይሂ ወሰለም። አይ እኔ በዚህ ጉዳይ ላይ ማዘዝ ሳይሆን ሽምግልና ነው የመጣሁት ብለው ነቢዩ ዐለይሂ ሰላቱ ወሰላም የሽምግልና ሮላቸውን ነው የጠቀሱት። እኔ ያልኩት ለምን አልሆነም አላሉም፣ ወይም እሳቸው የሚፈልጉትን ነገር ጫና አልፈጠሩም። ነቢ ሰለላሁ ዐለይሂ ወሰለም አባት ስንሆን ወላጆች ሆነን ወይም የሆነ አይነት ፖዚሽን ላይ በምንቀመጥበት ጊዜ ያንን ፖዚሽናችን ያን ስታተስ ወይም ማህበራዊ ቦታችንን ተጠቅመን ሰዎች የማይፈልጉትንም ነገር መጫን አያስፈልገንም። ነፃነቱን ለእነርሱ እንሰጣለን፣ ይወስናሉ። ግን እኛ የመሰለንን ነገር ደግሞ እናቀርብላቸዋለን። ሌላው እገሌ ጋ እንዳትሄድ እሱ በጣም አስቸጋሪ ነው፣ እሷ በጣም አስቸጋሪ ናት፣ ለሽምግልና አትሆንህም። ላ አንተ መሄድ ብቻ ነው ያለብህ። የመቀበል ያለመቀበል የሰዎቹ ናቸው፣ የሰዎቹ መብት ነው ማለት ነው። አላሁ ስብሓነሁ ወተዓላ በተከበረው ቁርአኑ ላይ ላ ኸይራ ፊ ከሲር ሚን ነጅዋሁም ኢላ መን አመረ ቢሰደቀትን አው ማዕሩፍን አው ኢስላሕን በይነ ናስ። ሰዎች ከሚሰሯቸው ስራዎች በጣም ኸይር የሆኑት እነዚህ ሶስቱ ናቸው ብሏል። ሌላው ነገር ሁሉ ተራ ነገር ነው። ኢላ መን አመረ ቢሰደቀትን፣ ሰደቃ ቻሪቲ ወይም ስጦታ ለሰዎች ለችግረኞች እንዲረዱ ማበረታታት ቢሆን፣ አው ማዕሩፍን ወይም በመልካም ስራ ማበረታታት ቢሆን እንጂ፣ አው ኢስላሕን በይነ ናስ ወይም በሰዎች መካከል እርቅ መፍጠር ቢሆን እንጂ ሌላው ነገር ሁሉ ተራ ነው። ዱንያ ውስጥ ልናበረክታቸው ከምንችላቸው በጎ ነገሮች ውስጥ አንዱ በሽምግልና ሰዎች ውስጥ የተፈጠረን ነገር መፍታት ነው። በዛ ሽምግልና ላይ ላይሳካልን ቢችል ነቢዩም ሰለላሁ ዐለይሂ ወሰለም ነው ተብለዋል ማለት ነው። አይ ላ ሐጀተ ሊ ፊሃ አለቻቸው በሪራ፣ እኔ ጉዳይ የለኝም ከሱ ብላ ዘግታለች። እነኚህን ሁሉ የህይወት መርሆች በዚህ ክስተት በነቢዩ ሰለላሁ ዐለይሂ ወሰለም እንማራለን ለማለት ነው። ወሰለላሁ ወሰለም ወባረከ ዐላ ሰይድና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።